በፍሬሽማን ኮድ ለፉል ስታክ ዴቨሎፕመንት ኮርስ እንዴት እንመዘገባለን የሚለውን እናያለን። በማስታወቂያው ላይ በመሄድ ለመመዝገብ የምትለዋን ሊንክ እንጫናለን። በመቀጠል ላንዲንግ ፔጁ በዚህ አይነት መልኩ ይመጣልናል። የምንፈልጋቸውን መረጃዎች ስለ ኮርሱ እንዲሁም ደግሞ በሚኖረን 6 ሳምንት ቆይታ ላይ የምናገኛቸው ነገሮች እንዳለ እዚህ ላይ የምናገኝ ነው የሚሆነው። የሚያስፈልገንን መረጃ አይተን ከጨረስን በኋላ ኢንሮል ናው የምትለዋን በመንካት እዚህ ጋር ያለውን የአካውንት መረጃ እንወስዳለን። ኢፍ በኮሜርሻል ባንክ ኦፍ ኢትዮጵያ መክፈል ከፈለግን ይሄንን፣ ካልሆነ በቴሌብር ወይም በኢብር የምንከፍል ከሆነ በስልክ ቁጥሩ እናስገባለን ማለት ነው። ካስገባን በኋላ የሪሲት አዘጋጅተን በመምጣት የከፈልንበትን እዚህ ጋር ሙሉ መረጃችንን እንሞላለን ማለት ነው። እዚህ ጋር ሙሉ ስማችንን እንሞላለን። እዚህ ጋር ዩዘር ኔም፣ የቴሌግራም ዩዘር ኔም ግዴታ ነው፣ ከሌላችሁ አድርጉበት። በመቀጠል ስልካችሁን ማድረግ ይችላላችሁ። ትክክለኛ ስልክ ቁጥራችሁ መሆን ይኖርበታል፣ ምክንያቱም ሪች አውት የምናደርጋችሁ በዚህ ስለሆነ። ጀንደር፣ ያላችሁበትን የትምህርት ደረጃ፣ የምትኖሩበትን ሀገር፣ እንዲሁም በመጨረሻ ፔመንታችሁን ስክሪንሾት ታስገባላችሁ ማለት ነው። እንደምታዩት እኔ ያስገባሁት የሲቢ አካውንት ነው። ሲቢ አካውንት በፒዲኤፍ ነው፣ ካልሆነ ስክሪንሾታችሁን በኢሜጅ ማስገባት ትችላላችሁ። ከዛ በመቀጠል ኮምፕሊት ሬጂስትሬሽን የምትለዋን እነካታለን ማለት ነው። ሬጂስተርድ ሰክሰስፉሊ ይለናል። ከዚህ በኋላ የምናደርገው በቴሌግራማችን ሜሴጅ እስከሚገባልን መጠበቅ ነው ማለት ነው። እንደዚህ አይነት ሜሴጅ ከገባልን በኋላ ከዚህ ቀጥሎ ያለውን እጃችሁን ይዘን የምንወስዳችሁ ይሆናል ማለት ነው። ሙሉ በሙሉ ምዝገባውን አጠናቃችሁ ለትምህርት ዝግጁ ሆናችኋል ማለት ነው። እናመሰግናለን።